በሳልች ዛሬ ታኮርኛለሽ አይደል? ወደ ነው በእሑዱ ዛሬ እኮ ነው የእግር ኳስ ግጥሚያው። ሄኖክ አልነገረም እንዴ? እና ቢኖርስ እሱ አይጫወትም ብሎኛል እኮ አስተማሪው። አትጫወትም እኮ አንተ ልታስከለክለው የነበረውን እኔ እጅ አስተካክየው ዛሬ በተማሪ ፊት የኔ አንበሳ ይዘፍናል። አይዘፍንም። ይዘፍናል። አይዘፍንም። ይዘፍናል ተብሎ ስሙ ተለጥፏል የመክፈቻ ፕሮግራሙ ላይ። እና ዝም ትያለሽ? እኔ ምን ላርግ? ዘፍናለሁ ካለ እኔ ምን አገባኝ? ገደል ሲገባ ዝም ብለሽ ታያለሽ እንዴ? ይኸውልሽ ሂሩቴ ያ ገረመው የሚባለውን አስተማሪ ነግሬዋለሁ። ልጄን ለኔ ተውልኝ፣ ከልጄ ድምጽ ላይ እጅህን አንሳ ብየዋለሁ። ስለዚህ አይዘፍንም። ደና አስተካከልኩትን መልሰሽ አበላሸሽው ማለት ነው። ምንም የተበላሸ ነገር የለውም በስዬ። አንተ ያበላሸውን ነው እኔ ያስተካከልኩት። ስለዚህ ይዘፍናል ዛሬ አይደል? ኧረ ተይው ይቅርብህ። እና ሁሉ ዘፍኑ ነው ማለት ነው? አዎ ሞሞሞሞ ልትል ብቻ እንደው የኔ ሌላ ዘፈን አጥንተናል እኔና ሄኒዬ አይደል? ከዚህ ነው ጌታ። አንቺም ትዘፍኛለሽ? አሁን እኛ ልንሄድ ነው። አትሄዱም? ኧረ እኔ ስንቴ ቢሰራ አለብኝ። አትሄዱም? ኧረ ተይው። አትሄዱም? ጥሩ ና ሄኒዬ። እኔ እናንተ ዘፈናችንን ከጨረስን በኋላ የተለማመድነውን እንዳልከኝ አይስክሪምህን ገዛልሃለሁ። እሺ ሄኒዬ? እኔ ትምህርት ቤት መቀየር እፈልጋለሁ። የሄኖክ ፕሮግራም ላይ ምን ተፈጠረ ነው ያልከኝ? ያው ሄኒ የማይችለውን ትችላለህ የማይሆንለትን ይሆንልሃል ብዬ ትንሽ ጓደኞቹ ፊት ትምህርት ቤት ውስጥ አሳፍሬዋለሁ። በርግጥ ልጆች የሚፈልጉትን ነገር ማሟላት የወላጅ ግዴታ ነው። ግን ደግሞ የማይሆነውንም አይሆንም፣ ጥሩ አይደለም፣ ልክ አይደለም ብለህ መከልከል ተገቢ ነው አይመስልህም? ሁሉም ነገር ኮሽ አይባልም።